መድኃኔዓለም ያድናል እኛ የኦርቶዶክስ ተዋህዶ እምነት ተከታዮች ማን የምንሰብክ ነው ነገደል ማሚተው እሺ እግዚአብሔር ይስጥልኝ በልባችሁ ውስጥ ግን አረብ እንደዛ በያላችሁ ትሄዳላችሁ ችግር የለም አሁን ምንድነው እኛ እምነታችን ኦርቶዶክስ ነው ኦርቶዶክስ ማለት ያው ቃሉ የግሪክ ነው ቀጥተኛ ማለት ነው ምንጩ ከሐዋርያትና ከክርስቶስ ትምህርት ያልተለየ እውነተኛ ማለት ነው ሃይማኖታችን ቀጥተኛ ነው አሁን አንዳንዶች ምን ይሉናል ገሌ ኦርቶዶክስ ነው ሲሉ ምን ይያሉ ነው ቀጥተኛና ትክክለኛ ነው ይያሉ ነው አንተ ምንድነው ስትሉት ፕሮቴስታንት ነኝ ይላል ፕሮቴስታንት ማለት ያው ተቃዋሚ ነው አይደል ገሌ ፕሮቴስት አደረገ ተቃወመ ነው ስለዚህ አንተ ምንድነው ስትሉት እኔ ፕሮቴስታንት እኛ እንደሞ እነሱ ምንና ገሌ እኮ ምንድነው ይላሉ ኦርቶዶክስ ነው ምን ይያሉ ነው ማለት ነው ራሳቸውን እሳ ተቃዋሚ የምኑ የቀጥተኛው ነገር ስለዚህ የጠላት መስክርነት ምንድነው እሙን ነው ማለት ነው ስለዚህ ጠላት ራሱን ያመለና ቀጥተኛ ነው ቀጥተኛ ያሰኘን ምንድነው እኛን ትክክለኛ ያሰኘን ምንድነው የእናት አባቱ ሃይማኖታችን ስለሆነ ነው የምናመልከው ከሀገራችን ወጥተን ተሰደን ትናንትና ከሀገር ስንወጣ እምንሄድበትን ሀገር ምን እንደሚገጥመን አናቅም ነበር የሚመራንን መድኃኔዓለምን ግን እናቀው ነበር ያ መድኃኔዓለም ቀድሞን መጣና ሁሉን ነገር ከፊታችን አመቻቸልን ቅዱስ ቁርባንን አመቻቸ ካህናቱን አመቻቸ ጳጳሳቱን አመጣ ቅኔ ማህሌቱ አለ ከበሮ አለ ጸናጽሉ አለ ስብከቱ አለ ዝማሬው አለ ንክሱ አለ ደመራው አለ እግዚአብሔር አምላካችን ቀደመንና መጥቶ ሁሉን ያመቻቸ እንድናመልከው አደረገ ያበዛን በያገሩ ያሰፋን አሁንም በዚህ እምነት ያጠናን እግዚአብሔር የተመሰገነ ይሁን አሜን አሁን ምንድነው እኛ ሃይማኖታችን ዛሬ ማስተላለፈው መልእክት በቃ እርግጠኛ እንደሆነ እምነታችን ትክክል እንደሆነ ወዲም ማለት አያስፈልግም ሃይማኖታችን የእናት አባታችን እምነት ስለሆነ ብቻ ሳይሆን ከጥንት ከጧቱ ሲወርድ የዋረድ የመጣ ሳይሆን የኛ እምነት ምንም 100% ትክክል እንደሆነ እኛን አሁን ሌሎቹ የሚያውን መላእክትንም እንደምናመልክ ማርያምን እንደምናመልክ ገብርኤልን እንደምናመልክ አይደለም ሰዎች የሚረዱትና እኛ እምነታችንን ስንገልጸው እኛ እምነታችንን ስናቀው አንድ አይደለም አሁን ማዳን በቀጥታ የእግዚአብሔር ነው ማዳን የማን ነው ይሄንን መልሱልኝ ማዳን የማን ነው የሚያድን እግዚአብሔር ነው እኛውን እግዚአብሔርን አዳኝነት የካድን የሚመስላቸው ሰዎች አሉ በመጀመሪያ ደረጃ እግዚአብሔር አዳኝ ነው ብለን እናምናለን አንድ ሰው በቀጥታ እግዚአብሔርን መለመን ይችላል ኢየሱስ ክርስቶስን በቀጥታ መለመን የቻላችሁ ለምን በማርያም በኩል ለምን በጓሮ በገብርኤል በኩል ይላሉ የእግዚአብሔር አሰራር ስላላወቁ እኛ ኢየሱስ ክርስቶስን በቀጥታ መለመን አይቻልም መድኃኔዓለምን መለመን አይቻልም አላለም አቅሙን የሚያውቀው ባለቤቱ ነው በመጀመሪያ ደረጃ በቤተ ክርስቲያናችን ትምህርት አንድ ሰው በቀጥታ መለመን መብት አለው ይችላል ይሄ ማለት ለምሳሌ የዳዊት ልጅ ማረኝ ብሏል አይደለም እንዴ የዳዊት ልጅ ማረኝ ብሏል በርተሚዎስ የዳዊት ልጅ ማረኝ ሲል ቀጥታ አድኖታል ያቺ 12 ዓመት ጀምሮ ደም ይፈሳል ሄዳ ከኋላ የኢየሱስ ዘር ስትነካ የደሟን ምንጭ ቀጥ አድርጎላታል ሌሎችም በእምነት መጥተው ለምጻሙ ማቴዎስ 8 ላይ ያለው ከተራራ ሲወርድ ማቴዎስ 8:3 ላይ ልታነጻኝ ተወዳላል እወዳለሁ ንጻለሁ ቀጥታ ለመነ ቀጥታ አድኖታል አሁን በቤተ ክርስቲያናችን አንድ ሰው መድኃኔዓለምን ቀጥታ አድርግልኝ ብሎ የመለመን መብት አለው እንዲህ ነው የሚለው በሮሜ 8:4 ላይ አባት ብለን የምንጮህበትን የልጅነት ስልጣንን ተቀበልን እንጂ ከእንግዲህ ወዲህ ይላል የባርነትን መንፈስ አልተቀበልንም ይላል ስለዚህ አንድ ሰው አባት ብሎ እግዚአብሔርን በጸሎት የመጠየቅ የመለመን ሙሉ ስልጣን ሙሉ የልጅነት መብት አለው እኛ ልጅነት እሱ አባት ነው ክርስቶስም እንዲህ ነው አለ ዮሐንስ 1 ላይ እናንተ ግን በሰማያት ላለ አባታችን ሆይ ብላችሁ ጸልዩ ነው ያለው አባታችን ብለን የምንጸልይበት የልጅነት ስልጣን ተሰጥቶናል ስለሆነ በኦርቶዶክስ ተዋህዶ እምነት መሰረት አንድ ሰው እግዚአብሔርን በቀጥታ
ቀጥታ መለመን ለጥያቄው መልስ ማግኘት ይችላል አይችልም? ተስማማ። ሁለተኛ ቀጥታ ጠይቀው ሰዎቹ ዳኑ፣ ተፈወሱ፣ የሚፈልጉትን አገኙ። ማዳን እግዚአብሔር ስለሆነ። በሁለተኛ ደረጃ አንድ ሰው በቅዱሳኑ በኩል ደግሞ መዳንን የሚፈልገውን ለጥያቄው መልስ እንዲያገኝ እግዚአብሔር አዟል። ይሄ ማለት እግዚአብሔርን መካድ ማለት አይደለም። ብረትን ወስደን እሳቱ ስንከተው ብረቱ እሳቱን ይወርሳል። ብረቱን ስንነካው ያቃጥላል። ብረቱ አያቃጥልም ካለ እሳቱም አያቃጥልም ነው። በቅዱሳኑ በኩል እግዚአብሔር አይሰራም የሚል ሰው እግዚአብሔር አይሰራም ይያለ ነው። ቅዱሳን የራሳቸው ኃይል አይደለም ያላቸው። ኃይሉ ከማን ነው? ከእግዚአብሔር ነው። ጸጋው ከማን ነው? በፈርዖን ላይ አለ ሙሴ አምላክ አድርጌሃለሁ አለ። በፈርዖን ላይ አምላክ ሲያደርገው የጸጋ ነው የባህሪ ነው? የጸጋ ነው፣ ተሰጥቶት ነው። የእግዚአብሔር አምላክነት ማንንም የማይቀማው ነው። የሱ ነው፣ የራሱ ነው፣ የግሉ ነው፣ የባህሪው ነው። የሰዎች ግን የተሰጣቸው የሚወሰድ ነው። እና ሰዎች በቅዱሳን በኩል መዳንን ማግኘት ይችላሉ። ለምሳሌ በሐዋርያት ሥራ ምዕራፍ 9 ላይ ስታነቡ ጣቢታ ሞተች ይላል። ጣቢታ ስትሞት ክርስቲያኖች ተሰብስበው አለቀሱ። በህይወት እያለች የነበረችው ልብሷን ይዘው ደረት እየደቁ ሙሾ እያወረዱ ዋይ ዋይ ተለያየን ይሉ ነበር። ከዛ እኛ ጸልየን ይሄ ነገር ይሆናል ከኛ ይልቃል። ወደ ክርስቶስ በጣም የቀረበው ጴጥሮስ ይምጣ አሉና ጴጥሮስን ወደ ኢዮጴ እንዲመጣ አደረጉት ይላል። ለምነውም ይላል ጠሩት። ሲመጡ እያለቀሰ ነው። ልብሷን ይዘው ዋይ ዋይ ይላሉ። ውጡልኝ ከቤት አላቸው። ከዛ በኋላ ወደ ሰገነት ገባ። ወደ እግዚአብሔር ጸለየ። እጆቿን በእጆቹ ይዞ ጣቢታ ተነሺ አላት፣ ሰጣቸው። አሁን በቅዱስ ጴጥሮስ በኩል ማናዳነ እነዚህ ሰዎች ክርስቲያኖች ናቸው። ቀጥታ መለመን ይችላሉ አይችሉም? ነገር ግን ከኛ የተሻለ ጸጋ ያለው ማን ነው አሉ? ጴጥሮስ ስለሆነ በጴጥሮስ በኩል ማን ያድናል? እግዚአብሔር ያድናል። ስለዚህ እኛ እነዚህ በዛ ዘመን የነበሩ ክርስቲያኖች በጴጥሮስ በኩል ኢየሱስን ከፈለጉትና ወደኛ ይመጣል ካሉ እኛ ደግሞ ኦርቶዶክሳውያን በቅዱሳን በኩል እግዚአብሔር ያድናል ብለን ተሳስተናል? አልተሳሳትም። እኔ አንድ ጊዜ በጣም ይገርመኛል። እኛን በምልጃ ተው ይሉናል። እናንተና ስማ ይጠራም ይችላል ይሁን ተግባብተናል። እና ፕሮቴስታንቱ ለመቀለሳት ቅዱሳን ይጠራላች እታዩ ስመለምት የቻላችሁ ይሉናል። ከዛ አንድ ሰው ወደ እነሱ ሲሄድ ምን ያደርጋል ፓስተሩ? እጁን ጭኖ ልጸልይልህ ወንድሜ ይላል። ልጸልይልህ ካለ በኔ በኩል ማን ይምጣልህ ነው? ራእይ ታይቶኛል እህቴ ይሄ የሆነብሽ ነው ካለ ራእይ ወመን በኩል መጥቷል ይያለ ነው። ታዲያ እሱ ከተማ ውስጥ ሆኖ ሱፍና ከረባቱን አድርጎ አጠገቤ ሆኖ ኢየሱስ በኔ በኩል መጣ ካለ ምን አለ በገብርኤል በኩል ኢየሱስ መጣ? ምንድነው ወንጀል? አንዳንድ ጊዜ ምን እንደሆነ ታውቃላችሁ? ውሻ አይታችኋል? ጅብ ስጋ ሲበላ ይከጅላል። ወይኔ በሰጠኝ ይላል። ጅቡ ስጋውን በልቶ አጥንቱ ጋር ሲደርስ ጥርሱ አይችልም። ውሻው ደግሞ ጥርሱ የውሻ ክራንቻ ከባድ ነው፣ ድቅቅ ያደርገዋል። ለኔ በሰጠኝ ብሎ ይመኛል። ከዛ በኋላ ዝም ይለዋል፣ ይታገላል ከአጥንቱ ጋር። ከዛ በኋላ አያጅቦ ይላል። አቤት ምን አለ ከምትታገል ይሄን አጥንት ብትተወው ይለዋል። ስለኛ አይልም ብትተወው ነው የሚለው። ከዛ በኋላ አይ ከምትተወውማ ወደ ገደል ልጣለው ይላል። ወደ ገደል ከምትጥለውማ ብትሰጠኝ ይላል። ከዛ እጁን ጭኖበት ለራሱ መቆርጠም ይጀምራል። እንደዚህ ነው። ገብርኤልን ተው ይላል፣ ሚካኤልን ተው ይልህና እሱ ጋር ስትሄድ እኔ እጄን ልጫንብህ ይላል። ከቅዱሳን እያስተው ወደ ራሱ ይወስዳል። ስለዚህ እኛ በቅዱሳን በኩል መሄዳችን እግዚአብሔርን መካዳችን ሳይሆን ሌላኛውን የእግዚአብሔርን መለኮታዊ አሰራር መቀበላችንን የሚያሳይ ነው። ስለዚህ አንድ ሰው በቅዱሳኑ በኩል የሚፈልገውን ነገር ማግኘት ይችላል። በዛም በኩል ያዳነ መቅደታ ማን ነው? እግዚአብሔር። በቅዱሳኑ በኩል ያዳነ ማን ነው? እግዚአብሔር። ይሄንን ስንመለከተው ለምንድን ነው በቅዱሳን በኩል የሚደረገው ይሄ ልመና በሶስት ወይ በአራት ነገር ማየት እንችላለን። አንደኛ እኛ ስንፈልግ የሚደረግ ነው። ቅድም እንዳየነው
ሰዎች ፈልገው ቅዱስ ጴጥሮስና አማልደን ጸልይ የሞተ ሰው አለ አድነ ስጠን ጌታን ለምን እንዳሉት ባለቤቱ ራሱ ይለምናል ሁለተኛ ቅዱሳን ራሳቸው ለምኑንና እናስደርግላችሁ ይላል በሁለተኛ ነገሥት ምዕራፍ 2 ላይ ኤልያስ ኤልሳ አደርግልህ ዘንድ አለው የምትሻውን ለምን አለው አደርግልህ ዘንድ የምትሻውን ለምን ሲለው ልመናውን አቅርቦ በረከት እጽፍ ድርብ ሆኖ ይደርብኝ ብሎ ለምን አድርጎልታል ስለዚህ ቅዱሳን ራሳቸው እንድንለምን ይፈልጋሉ ለምንልህ ዘንድ አደርግልህ ዘንድ ጸልዬ ለምን ብለው ያቀርባሉ ሶስተኛ እኛ ሳናውቀው እኔም እናንተም ሳናውቀው ቅዱሳን ይለምናሉ እኔም አላውቅም እናንተም አታውቁ ይለምናሉ ለምሳሌ ሙሴ በኦሪት ዘጸአት ምዕራፍ 32 ላይ ወይንም ደግሞ በመዝሙር 104 ላይ ቅዱስ ዳዊት እንደነገረን ምንድነው በዚያ ቀን ሙሴ በእግዚአብሔር ፊት ቆመ ይላል እግዚአብሔር ለመነ ይላል አሁን ህዝቡ ጣዖት ሲያመልክ ህዝቡ በደል ሲሰራ እግዚአብሔር ህዝቡን ላጥፋ አለ ሙሴ ደግሞ ህዝቡን ከምታጠፋ እኔን ከጻፍከው ከሕይወት መጽሐፍ ሰርዘኝ አለና እንዴ ያለ መሪ አለ ህዝቡ ሞቶ ነው ልኑር ይላል በሰው ሬሳ ላይ ቆሞ እንጂ እኔ ሞቼ ህዝቡ ይኑር የሚል የታለ እና ሙሴ ግን ህዝቡ ይኑር እኔ ልሙት ሰርዘኝ አለ እግዚአብሔር ምን አለ ከቁጣው ራራ ይላል ህዝቡ አያውቅም ህዝቡ ሳያውቅ ሙሴ ግን ምልጃን ፈጸመ እኛ ሳናውቀው ገዳማውያን በእንባቸው በዕጣኑ ጢስ በየዋሻው በዱር በገደሉ ጤዛ ልሰው ድንጋይ ተንተርሰው የጎርፋ ተቃምሰው ግርማ ሌሊቱን ጸባጋንትን ታግሰው የሚኖሩ ቅዱሳን ስለእኔም ስለእናንተ ሁልጊዜ ይጸልያሉ እግዚአብሔር ጋር አሁንም ጸሎታቸው አይለይም አሜን ምልጃቸው አይለይም አሜን ይጸልያሉ ይላል እና ይሄ አይነት ጸሎት አለ እኛ ሳናውቀው የሚደረግ ጸሎት አለ አራተኛው እግዚአብሔር ራሱ ስለኛ እንዲጸልይ ይፈልጋል ሂዱ ቅዱሳን ጋር ብሎ እግዚአብሔር ራሱ መመሪያ ይሰጣል በቅዱሳን በኩል ካልመጣ አልቀበልም ብሎ ደግሞ ምልጃን ግዴታ ያደርገዋል ለምሳሌ ኢዮብ 42 ላይ ቴማናዊ ኤልፋዝ ሾሃዊው ባልዳዶስ ነዕማታዊው ሶፋር ሶስቱ የኢዮብ ወዳጆች ምን አደረጉ ይላል እግዚአብሔርን እንደ አሳዘኑት እንደ ባሪያዬ እንደ ኢዮብ እናንተ በፊቴ ቅን ነገርን አልተናገራችሁምና አለ በቁጣዬ ፈጽሜ እንዳላጠፋችሁ ምን አድርጉ ባሪያዬ ኢዮብ ጋር ሂዱ እሱ ስለእናንተ ይጸልይላችኋል እኔም የኢዮብን ጸሎት እሰማለሁ አለ ተመልከቱ እግዚአብሔር አምላካው በድላችኋል ቀጣኔ ለምኑ ማለት ይችላል ግን ወደ ማን ሂዱ አለ ወደ ኢዮብ ሲጸልይ ማን ይሰማል ወደ ቅዱሳን ሂዱ ያለ ማን ነው እግዚአብሔር ወደ ቅዱሳን ሂዱ ያለ ወደ ቅዱሳን አትሂዱ የሚል ሰይጣን ብቻ ይሄን ልብ በሉ እስቲ መቼ ዘጸአት 20 ላይ ትዝ ይላችኋል ዘጸአት 20 ዘፍጥረት 20 ላይ ኦሪት ዘፍጥረት ምዕራፍ 20 ላይ አብርሃም ወደ አዜብ ምድር ተሰደደ ይላል ስደት መቼ ያልነካካው ሰው ሁሉን ነካካው ያ ታላቅ ሰው አብርሃም ተሰደደ ወደ አዜብ ምድር ሲሰደድ የጌራራሙ ንጉስ አቤሜሌክ ነበረ ከዛ ሚስቱ የአብርሃም ሳራ ውስጧም ጥሩ ነው ውጫም ጥሩ ነው በጣም ቆንጆ ናት እግዚአብሔር ነው የሚያውቀው እና ሰው ውስጡም ውጭም ጥሩ ነው አይከፋም እና ውብ ነበረች እና በጣም ተጨነቀ አብርሃም በጣም ቆንጆ ነች መቼም ቻይናዎች እንደሚሉት ቆንጆ ሴት ማግባት ትርፉ ጥበቃ ነው ብለዋል እና በጣም ውብ ነች ፈራ አንቺ ሴትዮ አቤት አንቺ ውብ ነች እና እንደው ባሌ ነው ካልሽ እኔን ገለው አንቺን ይቀማሉ እና ምን እናድርግ አለ የሆነ ዘዴ እንፈልግ ተባባሉና ተማከሩና በቃ ሰው ሲጠይቀን እህትና ወንድም ነን አለ እህቴ ነች በል አለዛ ታራ እህቴ ነች በቃ ወንድሜንም አትጀምር እንደተባለው መጡ የንጉሱ እንትኖች መጡ ወታደሩ ሳይዋቱ ምን ነች አሉ እህቴ ነች ምንሽ ነው ወንድም ጋሼ ነው አይ ጥሩ እንደዛ ከሆነ አንቺም የንጉስ ሚስት ሆናለሽ ሱማማችነቱ ይቀጥላል በቃ ጥሩ ነው እንሄዳሉና ወሰዱና ለንጉሱ አሁን ሚስቴ ነች እንዳይ ችግር ነው አንዴ እህቴ ነች ብሏል ቃሉን ሰጥቷል ፈርሟል እዛ እንትኑ ላይ በቃ እንግዲህ በዚህ ነው የተመታለት ወረቀቱ ይሄ ቦርዲንግ ፓስ የሚባለው
እሱ እህትና ወንድም የሚል ነው መጀመሪያ ሲያልፉ በቃ እሱም ሞልተው ፎርሙን ገብተዋል ከዛ በኋላ ምን ይደረግ ቁጭ አለች ንጉሱ ሳያት ሚስት አመጣልኝ አሉት እናንተ እኮ ድሮ ጥሮች ናችሁ አስገቧት ገባች ከዚህ ካሁን በኋላ ሚስቴ ነሽ ዝም አንተም በቃ እንግዲህ በቃ ዝምድናችን ጸንቷል ቁጭ በዳማቼ ነው አይኑ ደም እየለበሰ ጥጥል እያለ ቁጭ አለ በለፈለፉ ይጠፉ ነው እውነቱን ተናግሮ ከመሸበት ማደር አንዳንዴ ጥሩ ነው ስለዚህ ቁጭ ብሎ አይኑ እንትን እያለ እንዴት ይበላ አብርሃም ጨነቀው እንደው በጣም ከባድ ዝገባቸው ደውስ ከዛ ንጉሱ ሚስቴ ነች ብሎ ደስታውን ሊጀምር ወደ መኝታ ክፍል እንደዚህ ሲገባ እንደው ወይኑን ያቀረበ ደስታውን ቤተ መንግስት ነው ሁሉ ሙሉ ነው ደስ ይያለው ሲያዘፍን ሲያስጨፍር ለእልት ገብታለች ይያለ ወዲያውኑ ለእግዚአብሔር ተገለጠ አብርሃም ዘጋው ትሙላ አይኑ ነው የሚለስ እግዚአብሔር ተገለጠ አንተ ብለብለ ጻድቁን ሚስት ተቀማ ጀመር ያምን ጻድቅ ያብርሃም ሚስት ለምን ወሰደ እኔ መቻወቅ እህቴ ነች እኮ ነው ያለኝ እሱም ማስካውን እኮ በትግስት ማናገር አለማወቅህን አይቼ ነው አውቀህ አርገው ይሆን ኖሮማ አጭድ ነበር በሰይፍ በልቶሮ ለመለሰለታ ይቅርታ አንቺ ምን አጥፍቼ ነው ሳራ አትነግሪኝ ነበር በይሄጂ ከዛ ምን ላርግሽ ይቅር በለኝ ሲል እኔ አይደለሁም አሁን ወሳኙ አብርሃም ነው አብርሃም ስባቂሶ ደማፍሶ ስላንተ ይጸልይ እኔ ጻድቁን የአብርሃምን ጸሎት እሰማለሁ ተመልከት ለምን ነው እግዚአብሔር አጥፍታን በድላን ጸልይ እሰማሃለሁ ለምን አላለው አብርሃም ስላንተ ይጸልይ በአብርሃም ሲጸልይ በአብርሃም በኩል እኔ አንተን ይቅርላለሁ ይሄ ማን አሰራር ነው እኔ አንድ ጊዜ እግዚአብሔር እንደ ጋሪ ፈረስ እንደዚህ ወደፊት ብቻ እንዳይ ማድረግ ትክክል አይደለም እግዚአብሔር በአንድም በሌላም ይሰራል አሁን ይሄ መብራት ከአንድ ቦታ ነው ኃይሉ ከሆነ ውሃ ላይ ፈጥሮት ነው የመጣው ስለዚህ ይሄ ቤታችን ውስጥ ያለው ከቆጣሪው ሲሰራ ልብስ የሚተኩስበት አለ በካውያ እንጀራ የሚጋግብበት አለ ምጣድ አድርጎ አምፖል ባውዛ የሚያደርገው ስልክ ቻርጅ የሚያደርግበት ብዙ ነገር አለ የመብራቱ ኃይል ግን ያው መብራቱ አንድ ቦታ ነው ጥቅሙ ግን ብዙ ቦታ ነው እግዚአብሔር ነው የሚያድነው ግን በብዙ መንገድ ነው አሰራሩ ይሄ መለኮታዊ እግዚአብሔር አሰራር እንጂ እግዚአብሔርን የምንክድበት መንገድ ሃይማኖት አይደለም አይ ጥሩ ነው እስከዚህ እኮ እንግባባለን በህይወተ ስጋ ሳሉ በዚህ ዓለም ይሰራሉ አሁን ትልቁ ችግር ወደ ሰማይ ከሄዱ በኋላ ነው የሚል አመለካከት ደግሞ ያላቸው አሁን አምነዋል ይሄን 50% በህይወትማ ያማላሉ ችግሩ ከሞቱ በኋላ ግን አበቃ ብለው ደግሞ የሚናገሩ እኔ የሚገርመኝ እግዚአብሔር እኮ የባራክ ኦባማ መንግስት አይደለም 4 አመት ተመርጦ እንደገና 4 ተንገዳግሮ በመከራ 8 አመት ኖሮ ውረድ የሚባል አይደለም እግዚአብሔር በዚህ ዓለም ላይ ለኔ የሰጠኝን ስልጣን የሚቀማኝ አምላክ አይደለም የምድር መንግስት አይደለም ክርስቶስን ያመለኩት አገር ለአገር ዞሬ በየመቃብር ቤቱ ይያደሩ ሲመች ጥሩም ይየበላ ጥሩም ይየለበክ ሳይመችም እንደማይ በምንም አይተው ሳምባይ ከጀርባዬ ሲጣበቅ ስለሱ ምናገረው የሰማይ አገር መንግስት ንጉስ ስለሆነ የምድር አገር የፖለቲካ አይደለም ዛሬ ተሽሞ ነገ የሚሻር አይደለም እንደ ጃንሆይ እንደ ነገስታቱ ዛሬ ነበረ እና ለአመት ገዛ አለፈበት የሚባል አይደለም አሁን በነፍስ ጉዳይ ነው የምናወራው አገራችን ሰማያዊ ነው ስለ ምድሩ አይደለም የምናወራው ከመቃብር በስተጀርባ ስላለው ህይወት ነው ትናንት የነበሩ ነገስታት ዙፋናቸው ላይ ያሉ በሉ ጠጡ ነገሱ የወርቁ ዙፋን ላይ ቁጭ አሉ ይሄን ዓለም ገዙ ነገር ግን ሁሉ ከንቱ ጠቢቡ ሶሎሞን አለኮ ከፀሐይ በታች ሁሉ ከንቱ አለ ሁሉንም ገዛ ጥበብን አየ ሁሉ የሱ ሆነ በወርቅ ጫማ ተጫማ የወርቅ አልጋ ላይ ተኛ ዓለም ያንተ ነው ምንም ሁሉ ከንቱ ነው ልዩነት የለም በዓለም ላይ ክርስቶስን የምናመልከው በነፍሳችን ነው የሚያምንብኝ ቢሞት እንኳን ሕያው ነው በለኝ የሚያምንብኝ ቢሞት እንኳን ምንድነው አለ ዮሐንስ 11 ላይ የሚያምንብኝ ቢሞት እንኳን ሕያው ነው አይሞትም ቅዱስ ጳውሎስ ደግሞ ብንኖር የጌታ ነን ብንሞትም የጌታ ነን እኛ በሁለቱም ዓለም የእግዚአብሔር ነው ዛሬ ክርስቶስ ለኔ የማማለድ ጸጋ ከሰጠኝ ኋላ በነፍሴ ያንን ከቀማው ለምን ነው ማመልከው ልብ በሉ ዛሬ በኔ ላይ በስጋዬ ላይ የሚሰራው ነገ በነፍሴ ይሰራል ቆይ ስራን የምትሰራው ቅድስና የሚጀምረው ከነፍስ ነው ከስጋ ነው አቤት አሁን እኔ የምታናግረኝ ስጋ ነች ነፍስ
የመናገር ጸጋ ያላት ምንድነች ሰው ሲሞት መናገር ይችላል አይና ቢያናገሩት ያናግራል እናንተ ደግሞ እኔ እንድሰሙ ያረጋች ያለችው ምንድነች ነፍስ እቺ ህያዊት የሆነች ነፍስ ለባዊት ነፍስ ልብ ታደርጋለች ነባቢት ነፍስ እኔን ታናግራለች ይቺ ህያዊት ለባዊት ነባቢት ልብ የምታደርግ ህይወትነት ያላት የማትሞት ነፍስ ነች ቅድስና ከዚህ ነፍስ ይጀምራል ሰው ቅድስና ከዚህ ነፍስ ይጀምራል የነፍሱ ቅድስና ለስጋው የስጋው ቅድስና ለልብሱ የልብሱ ለጥላው ያለው ነው ስለሆነ አንድ ሰው ቅድስናን ከነፍስ ይጀምራል እቺ ነፍስ እስቲ አስባት ነፍሳችሁ ነው እኛ ስንተኛ ተኛለች ሰው ህልም እንዴት ነው እዚህ ሆነን ኢትዮጵያ መሄድ የለም እኛን እዚህ ያስተኝታ በሰው ሀገር እሷ ትኬት ሳትቆርጥ በራ አገር ቤት ሄዳ ጓዳ ጉርጓዳውን አይታ ዘመድ ጠይቃ ሰርግ ለቅሶ ተገኝታ እኛ አሜሪካ እሷ ጂንካ ሄዳ ቦንጋ ሄዳ ወለጋ ሄዳ መቀሌ ሄዳ ጎንደር ትግራይ ሄዳ እሷ ጎብኝታ ነፍሳችን ማለት እኛ ያስተኝታ ስትቀሰቅሱት ሰውን እንዴት ነው ቶሎ ብላችሁ ተነሳቱ በሉት አይደል የሚባለው ቀስተው ነው ወይስ እንዴት ነው የሚቀሰቀሰው ለምንድን ነው እንዳይደረግጥ ምን አትረገጠው ነፍሱ የተዳለች የሆነ ሀገር ሄዳለች በህልሟ እሷ ስትመጣ ቶሎ እንደራ ስትል ግጣ ሰተነ ይላል ሰውየው ስለዚህ እንደዛ እንዳይሆን ቀስ ተብሎ ምንድን ነው የሚደረገው ምህረት ስትል ቀስ ብላ ቶሎ ግብት ብላ አሜን ትላለች ኤው ስለዚህ እቺ ነፍስ ስጋን እንኳን አስተይታ በሐሳቧ ትዞራለች እቺ ስለዚህ እቺ የማትሞት ሕያው የሆነች ነፍስ ወደ እግዚአብሔር ስትሄድ ይሄንን ቀሚስ አውልቄ ቁጭ እንደማደርገው ስጋዋ ወደ መቃብር ይሄ ቀሚስ ወደ መቃብር ሲገባ ባየው ቢያቃጥሉት ምንም ማለት ነው እንደዛ ስጋዋን ቁጭ አድርጋ ወደ እግዚአብሔር ትሄዳለች ይቺ ወደ እግዚአብሔር ስትሄድ ዛሬ በስጋ ላይ ስልጣን ኖሯል እንደ ሹፌር ስጋን የምትነዳ መኪና በነፍስ ደግሞ የተሻለ ትሰራለች ስለዚህ ቅዱሳን በህይወተ ስጋ እያሉ የሰሩትን ወደ ተሻለው አገርና ዓለም ሲሄዱ ክርስቶስ ጋር ሆነው የተሻለ ምን ይላሉ ይሰራሉ ሁለተኛ ነገሥት ምዕራፍ 13 ቁጥር 20 ላይ ትዝ ይላችኋል ያ ነብዩ ኤልሳ ሞተ ተቀበረ ከዛ ቀብሩ ላይ ሬሳ ይዘው ሄዳሉ ሰዎች ሌላ ደግሞ አስከሬን ሞተና ሬሳ ይዘው ሲሄዱ እስራኤላውያን ሞዓባውያን አደጋጣዮች ወይም አሸባሪዎች መጡባቸው ሲመጡባቸው ሬሳውን ጥለው ሄዱ ይብላይ ለሟች እንደሚባል ሬሳውን ጥለው ሁሉም እግሬ አውጪ ብለው ሸሹ ይላል ሲሸሹ ሬሳው እድለኛ ነው የኤልሳ መቃብር ላይ ወደቀ አጥንቶቹን ነኩ አጥሙ ላይ ወደቀ አጥሙ ላይ ሲወድ ኤልሳ ያለው ቤት ነው በሰማይ ነገር ግን ምልጃው ሰራና ሁሉም ጥሎ ሲሸሽ ተነሳ አንተ ሬሳ አንተም ተነስ እንጂ አለ ከዛ ተነሳና ሲያይ አደጋ ጠየሮተ ነው እዚህ ጋር ጥለውት እየሮጡ ነው እድሩ ሊቀመጥ ብሩሉ እድሜ ልኮ እድር ሲከፍል ኖሮ ጥለውት ይሮጡ ሲሮጡ ከኋላ ሬሳ ይሮጣል እዚህ አስቡትና እኛ ብንሆን ጥለነው የድሮ ሬሳ እሱም ከማን አንሳለው ብሎ መጣው ጋር ሸንትራሚ ስታዩት ምን ነው የሚሰማው አላቸው ይሄን ያህል ጊዜ እድር ሲከፍል ኖሮ ላትቀብሩኝ እያንዳንዳችሁ ያለ ከኋላቸው እኔስ በኤልሳ ምልጃ ድኛለሁ ሰው እኩሉን አድርጎ ከነሱ እኩል መሮጥ ቻለ በማን ምልጃ ክብር ለቅዱሳን አምላክ ነው እግዚአብሔር ይሰራል እግዚአብሔር በቅዱሳኑ ላይ እግዚአብሔር ይሰራል አጥም ይበልጣል ነፍስ ይበልጣል ነፍስ ይበልጣል አጥሙ ይሄን ታምር ካደረገ ነፍሱ ከዚህ በላይ ይሰራል አይሰራም የሙሴ በትር ባህር ተከፈለ የሙሴ በትር ይበልጣል ነፍስ ይበልጣል
ስለዚህ የኤልሳ መጎናጸፊያ ባህር ከከፈለ ባህሩን የከፈለው መጎናጸፊያ ይበልጣል ነፍስ ይበልጣል የነ ቅዱስ ጴጥሮስ የነ ቅዱስ ጳውሎስ የቅዱስ ጴጥሮስ ጥላው ሙት ካነሳ ድውይ ከፈወሰ ጥላ ይበልጣል ነፍስ ይበልጣል ቅዱስ ጳውሎስ በልብሱ ቁራጭ ሙት ካነሳ ድውይ ከፈወሰ አጋንንትን ካንቀጠቀጠ ነፍስ ይበልጣል ወይስ ጥላ ይበልጣል ነፍስ ይበልጣል ለልብሱ ቁራጭ ይበልጣል እግዚአብሔር በቅዱሳን ላይ ይሰራል በቅዱሳኑ በኩል ማን ይሰራል አቤት እግዚአብሔር ይሄ እግዚአብሔር አሰራር አንድ ጊዜ አዲስ አበባ አንዲት እናት ታክሲ ውስጥ ከኋላ ቁጭ ብለው የሚወርዱበት ቦታ ደረሰ ሰው እንዲቆማል ወርፋ ይጠበቀ ከዛ ረዳቱ እንደዚህ በመስኮት ወጥቷል ሰው የሚጠራው ሾላ መገና 4 ኪሎ ፒያሳ የሚላሉ ወጥቶ ነው እና እሳቸው ውስጥ ናቸው አረ ወራይ ቢሉት እሱ አንገቱን ይስለው እንዲስማቸው አረ ወራይ ይሉታል እንዲስማቸው አረ ወራይ እንዲስማቸው ከዛ እንዲስ ከፈታ አደረጉና ቁጭ ካሉበት እዚህ ጋር ቆመው ከሚሳፈሩት ወራጅ በሉልኝ አሉ ከዛ ሰማና ወረዱ በሚቀርበው መሄድ ነው ይሄ እግዚአብሔር አምላክ በገብርኤል በኩልና በዛ በኩል ሰማለው ካለ በገብርኤል በኩል ነው ይሄ የእግዚአብሔር ሌላኛው መልክ ያሰራል ስለዚህ በቅዱሳን በኩል ማን ያድናል ዞሮ አዳኙ ማን ነው ኃይሉ ማን ነው በውሃው በጸበሉ በኩል ማን ያድናል እግዚአብሔር ያድናል ሁለተኛ ነገሥት ምዕራፍ 5 ላይ ኤልሳ የሶሪያ ጦር አዛዥ ነዕማን የሚያንጸባርቅ ጀነራሉ እዚህ ጋር ለጥፎ ግን ደምጽ አለበት ሰው ፊት እንዴት ይቁም ሰው ሁሉ ያፍርበታልና ግን በስደት ሀገር የምትኖር የቤት ሰራተኛው ነች ለመቤቱ ቀስ ብላ አገራችን እኮ ነብይ አለ አለች ለካ ሰው አውደ ምሕረት ብቻ አይደለም ሃይማኖትን ለመስበክ በመታገል ተጋጣሚ እምነታችሁ መስበክ ትችላላችሁ እምነቷን ቀስ አድርጋ እትዬ ያለ እግር ያጠበች መስሩን የለቀመች እንደው ጌቶቹ እድኑ ነበር እንዴ አገራችን ኢየሩሳሌም እንዲህ አይነት እምነት አለ እንዴ ነብይ አለ እግዚአብሔር ይሰራል እንዴት አርጋ እንደለወጠቻት እመቤቲቱን እመቤት ተለውጣ ባሏን ለወጠችው ባልየው ተለወጠና የአገሪቱ መሪ ጋር ሄደ ደብዳቤ ጻፍልኝ ወደ እስራኤል መንግስት አለው ወደ እስራኤል መንግስት ደብዳቤ ጻፈለት የእስራኤል መንግስት ደግሞ ሲያነበው ነብይ ባንተ ዘንድ አለና ይሄን የጦር ጀነራል ማንን አደረልኛል አይ ነገር ፈልጎ ሊጣላይ ነው እንጂ አለ እንደ ሲአው አለ ማን ነብዩ ኤልሳ ሄደሱ ጋር አገናኙት አድነኝ ተልከ መጣው እንዳድነው ፈልገው እንግዲህ እግዚአብሔር ማዳን ይሄኛው አሰራር በዮርዳኖስ ውሃ ውስጥ ስለሆነ 7 ጊዜ ግባና በቀጥልቅ በላል ወይ እኔኮ እንደዛ አልመሰለኝ በቃል ብቻ ተናግረ ወይ በጅና ካርገ ድናል ያለ ፕሮሰስ መታድነኝ መስሎ ነው በቃ አይቶ ብሎ ሰረገላው ላይ ወጥቶ ቻው ብሎ መሄድ ጀመረ ከዛ ተገው ያሉት ተሳስተሃል አሉት ምን ነው ከዚህ በላይ ቢያዝም ባደረክ ነበር የካርድ ክፈላላ ኤክስትሬና አልትራሳውንድ አላዘዘብህ ምንም እኮ እንደው ዝም ብለህ ገብተህ ውጣ ግባ ከሆነ ይሆናል ሞክረው ምን አለበት አሉ እውነትም አለና ሄዶ እንዴት ነበር ያልከኝ 7 ጊዜ ብቅ ጥልቅ ሲጠመቅ 7 ፍጹም ነው በሳይ ብቅ ጥልቅ ሲል እንደ ህፃን ልጅ ገላ ያ ሁሉ ከላዩ ላይ ቀልጦ ጠፋና አዲስ ሰውነት ሰጠው እግዚአብሔር በጸበሉ በኩል ማን ሰራ ይሄ ማን አሰራር ነው ጸበል መጠመቅ ማለት እግዚአብሔር መካድራ አይደለም እግዚአብሔር ሰውን ለማዳን ሌላ መንገድ አለው ብሎ ማሰብ ይሄ ነው እምነት እግዚአብሔር በዚህ ብቻ በአፈሩ በእምነቱ ያድና በርጠሜዎስ ያ ዮሐንስ 9 ላይ ያለው አይመስል ጭቃውን እንትፋለው መሬት ላይ እንዲህ ለአላቆተው ከዛ አይኑን ቀባው ጭቃውን ለምን ነካው ክርስቶስ አይነ ይብራ ማለት ይችላል ለምን ነገር ግን ጭቃው ጋር ለወሰው በጭቃው በኩል ማን ያድናል እግዚአብሔር ያድናል ኤልሳ ምንድን ያደረገው ነዕማን ምንድን ያደረገው በአህያ የኢየሩሳሌም አፈር ጥሎ ነው ሶሪያ ካለው አፈር ይሄ አፈር ይለያል ሌላ ቦታ ካለው አፈር ይሄ አፈር ይለያል የተቀደሰ ነው ብሎ ስለዚህ እግዚአብሔር በሁሉም መንገድ ያድናል በካህናቱ መስቀል በኩል ያድናል ማዳኑ ግን እሱ ካህኑ ማን ይፍታ ነው የሚለው እግዚአብሔር ፈቺው ማን ነው እግዚአብሔር ነው ፈቺው
ቤታችን መጥተው በኢየሱስ ክርስቶስ ጸሎት አድርገው እፍ ሲሉበት ከስም ሁሉ በላይ የሆነው ስም ይገባሉ ወደሱ በዛ ስም አጋንንትን ያቃጥላሉ አባቶች በሚረጩት ጸበል በኩል ማን ያድናል በሁሉም መንገድ አዳኙ ማን ነው በአንድም በሌላም የሚናገር ማን ነው ስለዚህ እነታችን ትክክል ነው አይደለም ተሳስተናል ተሳስተናል ኦርቶዶክስ ተዋህዶ ሃይማኖታችን ትክክል ነው የአሰራር ይሄ መለኮታዊ የእግዚአብሔር አሰራርና የመጽሐፍ ቅዱሳዊ መለኮታዊ ሰነዳችን እምንግባባበት ይሄ ቅዱሳን በእግዚአብሔር መንፈስ ተነርተው የጻፉት መጽሐፍ ቅዱስ የሚነግረን ስህተት የሌለበት የሰዎችን ስህተት የማሳየት ብቃት ያለው መጽሐፍ ቅዱስ የሚነግረን እውነት ነው እግዚአብሔር በአንድም በሌላም ይናገራል ያድናል ስለዚህ ኦርቶዶክሳውያን ወንድሞቼ ከሀገራችሁ ከወገናችሁ ርቃችሁ ያላችሁ ከእግዚአብሔር ግን ያራቃችሁ እምነታችሁን ማዕተባችሁን ክርስትናችሁን ይዛችሁ በመትሄዱበት እግዚአብሔርን አስቀድማችሁ በሰው ሀገር እግዚአብሔርን ያመለካችሁ ልክ እንደ ትናንቷ ያላችሁ ኦርቶዶክሳውያን በሙሉ ሃይማኖታችን ኦርቶዶክስ ተዋህዶ ትክክል ናት በዚህ እምነት በተዋህዶ ሃይማኖት እግዚአብሔር ለዘላለም ያኖረን አሜን ያስተማረን የመከረን አምላካችን የተመሰገነ ይሁን አሜን ዛሬ መግቢያ ነው ዋናው ትምህርት አልተጀመረም መቼ ነው ቀጣዩ ፕሮግራም መቼ ነው መቼ ነው ቅዳሜ ነው ዛሬ ምንድን ነው ሐሙስ ቅዳሜ ዕለት እንግዲህ ማንኛውም ሰው መጋበዝ ይችላል እስላምም ፕሮቴስታንትም ያስቸገራችሁን ባሏ ይሰልምባት ያለ ሚስቱ ልሰልምበት ያለች ባሉ የመነፈቀባት ሚስቱ ያስቸገረች በእምነት ጉዳይ ላይ ማንኛውም ጥያቄ በወረቀት የጻፋችሁ ማቅረብ ስላላችሁ ተራ በተራ እንመልሳለን ስለዚህ ቅዳሜ ወሳኝ ነገር ነው የምንማረው ሁሉም ጋብዙ ወገኖቻችሁ ሰማዕትነት ማለት አንድ ጊዜ የሚከፈለን ብር ይኖር ይችላል በዛ ሰዓት ሰማዕትነት አንዱ ባለፈው በሊቢያ እንደተሰውት አንገትን ሰጥቶ ማተቤን አልበጥስም ብሎ መስዋዕት አንዱ የደም ሰማዕትነት ነው በዱር በገደል በዋሻ ሰማዕትነት አለ ሌላው ትልቁ ግን ሰማዕትነት አሁን ሰይፍ ለእናንተ አይመጣም ትልቁ ሰማዕትነት ለምሳሌ $50 የሚያገኝባትን ሰዓት ለእግዚአብሔር ቃል ልስጥችን ሰዓት ለነፍሴ ብሎ የሚሰጥ እሷ ሰማዕትነት ነው ያቺን ሰዓት ጨክኖ ማድረግ ከሁኔታዎች በላይ ለእግዚአብሔር መስጠት ምክንያቶች አድኑን አዳም ለምን ዘበለስ በላ ሔዋን ነች ብላ ሔዋን ለምን በላሽ እባብ ነች ሁሉም አርቀለላቸው ምርግማኑና ገታቱ ቀኖናቸውን ተቀብለዋል ስለዚህ ሁሉም ሰው ይችን ሰዓት እንደዚህ ያድርግ ባለፈው ጊዜ ከአንድ ወር ከ15 ቀን በፊት አውስትራሊያ ነበርኩኝ አጠቃላይ ወደ 8 ከተሞች ዞር ነበር እጅግ የሚገርም ነበር ሰው ያችን ሰዓት ስራውን በሙሉ እየተወ ነው ይመጣው ስናሰላው የሜልበርን ሚካኤል ብቻውን ስናሰላው እንኳን $500,000 በላይ ነው በዛ ሰዓት ሰው ያችን ገንዘብ መስዋዕት ያደረገው ስራውን እየተወ የመጣ ማለት ነው ይሄ ለነፍስ መስዋዕትነት የሚከፈል ለእግዚአብሔር ቤት የሚሰጥ ነው ስለዚህ አንዱ ሰማዕትነት የምንጠቀምበት ነገር ጊዜ ስናጣ አይደለም ሲመቸን አይደለም ሳይመቸን መተን እግዚአብሔር ወዷቸዋል እግዚአብሔር መርጧቸዋል በዚህ እምነት ውስጥ ነው ያላችሁ ስለዚህ አሁንም የተሻለ ነገር ለመስራት ሁላችሁም ቅዳሜ በተባለው ሰዓት እንገኛለን ስንት ሰዓት ነው በዛሬው ሰዓት ቅዳሜ 4 ሰዓት ነው 5 ሰዓት ላይ ቅዳሜ 5 ሰዓት ባልንጀሮቻችሁን ጋብዛችሁ ተመጣላችሁ በአጠቃላይ እንግዲህ በህይወታችንም ጉዳይ በክብረ ክህነትም ጉዳይ የምንማረው ነገር አለ ከዛ ቀጥለን ሞላ ሲል ወቅታዊ ጉዳይ ታራጥቃ ወይም ታድሶ መናፍቃን ቤተክርስቲያንን ሊያጠፉ የተዘረጋው አዲስ መስመር እየተበጣጠሰ ነው ምንድነው ዓላማው በማስረጃ በመረጃ ጭምር እሱን ሁሉም ሰው እንዲሰማው ስለመፈልግ ወደ መጨረሻ እንማራለን እግዚአብሔር አምላካችን ከሁላችን ጋር ይሁን ያላመነ ያምናል ያመነም እምነቱን ያጸናል ሁላችንም ዓላማችን ሌሎችን ወንድሞችን የሰው ጠላት የለም ጠላታችን ማን ብቻ ነው ሰይጣን ዲያብሎስ ነው ዲያብሎስን ይጣልልን እግዚአብሔር አምላካችን አንድ ያድርገን መለያየትን ያርቅልን ፍቅር ይስጠን ከተዋህዶ በረት አይለየን እግዚአብሔር በተዋህዶ ሃይማኖት ያጽናን በእውነት ታላቅ አባት ብፁዕ አቡነ አትናቴዎስ የቅዱስ ሲኖዶስ አባል
በእውነት አዛ ሙስሊሙን ጭምር እንደው በፍቅር አስማምተው ከቤተክርስቲያን እንዲታገስ ያደረጉ ታላቅ አባት ኢየሩሳሌምን ከ30 ዓመት በላይ ያስተዳደሩ ታላቅ የጸሎት አባት ናቸው እዚህ ቦታ ላይ የተገኙትና እስቲ እግዚአብሔርን አመስግኑ። ስለዚህ በአባታችን ይባርኩናል እንዳትቀሩ የምንባረክበት ዘይታችን እርሻችን ዱቄታችን ቤታችን የሚባረክበት ስለሆነ ሁሉም ሰው እንግዲህ ተደዋወሉ ባልንጀራችሁን ጥሩ ማናቸውንም ግሪካዊ የለ ዕብራዊ የለ ሮማዊ የለ ኤርትራዊ የለ ኢትዮጵያዊ የለ ሁሉ በክርስቶስ ኢየሱስ ስንት ነው ስንት ነው እግዚአብሔር አንድ ያድርገን መለያየትን ያርቅልን ፍቅር ይስጠን እግዚአብሔር አምላካችን ለቅዳሜ ያድርሰን ቅዳሜ በሰፊው እንግዲህ ቦታም የሚገኝ አይመስለኝም እንግዲህ እዚህ ቦታ ላይ እናደርጋለን ከዛ ቀጥለን ደግሞ ቀጣዩን ቀጠሮን ቀጥራለን እግዚአብሔር ከሁላችን ጋር ይሁን አሜን አንድ መዝሙር ዘምር ካላወላወሏት ካመኗት በእውነት ጸበሏ ማሪ ነው ኪዳነ ምሕረት ነይ ነይ እምዬ ማርያም
የጌታ ይሰብልን